ሰላም ሰላም እንዴት ናችሁ ውዴ ቻናሌ ተከታታዮች ሰላም ናችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ ዛሬ ደግሞ የድንች ጥብስ ነው ይዤላችሁ የመጣሁት ዛሬ ድንችን ደግሞ እንጠብሳለን ቀለል ያለ ስራ ነው ግን ዛሬ ደግሞ እንግዲህ እሱን ይዤላችሁ የመጣሁት በጣም ቆንጆ አጠባበስ ነው አብረን የምንጠብሰው ማለት ነው ለመጀመሪያ ጊዜ ዛሬ ወደኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ ይያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን አዳዲስ ስራዎች ሰራ ወደናንተ እንዲደርስ ማለት ነው እንግዲህ ሼር ማድረግ የምትችሉ ሼር ያረጋችሁ ደግፉኝ እንግዲህ ሌሎቻችሁም ላይክ በማድረግ ደግሞ ስራዬን ሌሎች ሰዎች ዘንድ እንዲደርስ አድርጉልኝ ስለሁሉም አመሰግናለሁ እዚህ ጋር እኔ ግማሽ ኪሎ የሚያክል ድንች ነው የመጣሁት 4 ድንች ማለት ነው ያው የሚበቃኝን ያክል ከዛ እንደዚህ ያደረግን እንልጠዋለን መጀመሪያ ያው እኔ በዚህ በመላጫው ላጥኩት እንጂ በቢላ መላጥም ትችላላችሁ ያ ሁሉ ጊዜ በቢላ አይደለም እንልጠው ያው እንደዚህ አርጌ ልጫዋለውና ደግሜ በደንብ አርጌ አጥቤው ተመልሻለሁ በእንደዚህ አይነት ነው አሁን በስሱ ነው ዛሬ እንግዲህ የምንጠብሰው እና በዚህ በመፈቂያው እንደዚህ ያደረኩኝ ሳሳ አርጌ እንዲቅርጹን አወጣለታለሁ ይሄው እንደዚህ አድርጌ ቆራርጫቸዋለሁ ከዛ እዚህ ጋር ውሃ አድርጌ በጉርጓዳ ሳህን መጀመሪያ ላይ በደንብ አድርገን ነጩ ይሄ ስታርች የሚባለው ነጩ ነገር እስኪወጣለት ድረስ እናጥበዋለን እኔ ደጋግሜ አጥቤ ነው ይዤው መመለሰው እዚህ ጋር ሲታጠብ ራሱ በጣም ነጭ ነው የሚሆነው ይሄው ደጋግሜ አጥቤ ከውሃ ጋር አድርጌው ይበቻለሁ አሁን እዚህ ጋር የኪችን ሶፍት እንደዚህ አደረኩኝና ወፈር ስለሚል ሶፍቱ ከሌላችሁ በጨርቅም ራሱ ማድረግ ይቻላል ያው እዚህ ጋር ደረቅ ስናደርገው ነው ቆንጆ የሚሆንልን በኋላ ማለት ነው ያው በነጭ ጨርቅም ካደረቃችሁት በጣም ቆንጆ ነው ምጥጥ አርጎ ውሃውን ስለሚያጠፋልን ማለት ነው ያው ከዛ ከላይ ደግሞ ውሃ ካለው ብዬ እንደዚህ አድርጌ ምጥጥ ያደረኩት ነው ምንም ጫው አንጠቀምም አሁን በኋላ ነው ጫው ምን ጨምረው ስለዚህ ዝም ብለን ነው የምንጠብሰው አሁን እዚህ ጋር የተወሰነ ዘይት ያፈላሁ ነው ከዛ ዘይቱ ላይ ጨምረን እንጠብሰዋለን እኔ እዚህ ጋር ዘይት አነስን ያደረኩት ለምን ድንቹን ከጠበስኩ በኋላ ዘይቱን ስለማያስፈልግ ዘይት እንዳይባክንብኝ ብዬ በቀን ውስጥ ግን ምን ሰራው ስራ ካለ መገልገል እንችላለን የጠበስንበት ግን ካደረ ጥሩ ስላልሆነ ለዛ ነው እንግዲህ አነስ አድርጌ እንደምጠቀመው ከዛ ዘይቱ አነስ ያለ ስለሆነ እኔ እንደዚህ የገለባበት እንዲደርቅ አደርገዋለሁ በአንድ ዙር በደንብ አርጎ ምጥጥ ካረገልን በኋላ ከዛ አነስ አርጌ የጨመርኩት መጥበሻው ላይ ለዛ ነው ብዙ አርጋችሁ ከጨመራችሁት አንዱ ላይ ይደራረብና ቶሎ አይደርቅልንም እንደምንፈልገው ከሽከሽም ደግሞ አይደለንም ስለዚህ አነስ አርጋችሁ እየጨመራችሁ ዘይት ግን በደንብ ከጨመራችሁበት ባታገለባብጡትም ችግር የለም ይሄው እዚህ ጋር አሁን ቆንጆ ሆኖ ደርሶልኛል አሁን ይሄኛውን አወጣዋለሁ የመጀመሪያው ይሄው በጣም ቆንጆ ከሽከሽ የሚል ድርቅ ያለ የድንች ጥብስ ነው ያወጣነው እና ስታወጡም ደግሞ በኪችን ሶፍቱ ላይ ብታወጡት ቆንጆ ነው ዘይቱን እዛ ላይ ምጥጥ ስለሚያደርግልን ምንም አይነት ዘይት በኋላ ላይ አይኖረውም የሚቀጥለውንም እንደዛው አርገን እንጠብሰዋለን
መጀመሪያ ላይ ጨው ብናደርግበት ኖሮ ጨው ልዝዝ ያለ እንዲሆን ያደርገዋልና እዚህ ጋር እንደዚህ ማድረጋችን ቆንጆ እንዲሆን ያደርገዋል ብቻውን መጥበሳችን ማለት ነው ይሁን እንደዚህ ቆንጆ ሆኖልናል ሁለተኛውንም ደግሞ እንደዛው አድርገን እናወጣለን ይሁን እንደዛው እያደረግን እንግዲህ ሁሉንም የቀረነን እንደዚህ ያደርግን እንጨርሳለን ሁሉ ጊዜ እንግዲህ ላይክ አድርጉልኝ ይያልኩኝ አስቸግራለሁና ያው ስራዬ ሰዎች ዘንድ እንዲደርስልኝ ብዬ ነው ሁሉ ጊዜ ላይክ አድርጉልኝ የምለው ላይክ ሲደረግ ያው የሰራነው ስራ ሰዎች ዘንድ ስለሚደርስ ያው ድጋፍ ይሆነናል ለማለት ነው ሁላችንም ያው ላይክ አድርጉልን እንላለን እና ዛሬም ምላችሁ ደግሞ ላይክ ታደርጉልኝ ስራዬ ሰዎች ዘንድ ይደርስልኛል በጣም ነው ማመሰግነው ሁሉ ጊዜ ስለምትደግፉኝ ማለት ነው እግዚአብሔር ይስጥልኝ ያው የመጨረሻው እንደዛው አድርጌ ደግሞ ጠብሼ ጨርሳለሁ ዘይቱ እየጋለ ስለሚመጣ ያው ቶሎ ቶሎ ስለምናወጣው ትንሽ ትንሽ ብናደርግም ምንም ችግር የለውም ያው የመጨረሻውን ያው እንደዚህ አድርጌ አውጥቻለሁ ያው እንደዚህ አድርጌ ቆንጆ ጥብስ እንግዲህ አውጥተናል አሁን እዚህ ጋር ያው በኪችን ሶፍቱ ላይ ነው ያደረኩት እና ሌላ ሳህን ላይ ገለበጥኩኝና ትንሽ ጨው እናደርግበታለን በእጄ ቆንጠራ አድርጌ ትንሽ ጨው አድርጌ ያው ከዛ እናገለባብጠዋለን እንዲህ ስታደርጉት በደንብ ነው የሚዳረሰውና ከወጣ በኋላ ብትጨምሩትም ቆንጆ ነው በጣም ቆንጆ ቺፕስ ነው እንግዲህ ዛሬ ጠበስ ነው እንግዲህ ማቅረቢያ ቃይ ላይ አድርጌ ደግሞ አቅርቤ ያሳያችኋለሁ እስካሁን እንግዲህ ከኔ ጋራ ስለነበራችሁ ለጊዜ ስለምታበረታቱኝ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ይሁላችሁ የሚያምር ቆንጆ ቺፕስ ነው ጠበስ ነው በሚቀጥለው እንግዲህ በሌላ ስራ ደግሞ እንገናኛለን ሰላም ሆኖልኝ ቻው